ተከቱት ገና እንደጀመርኩትም 20,000 ኮይን ሰጥቶኛል ማለት ነው። ሁለት ሰው ጋብዤ እዚህ ጋር እንደምታዩት 20,000 ኮይን ሰጥቶኛል ማለት ነው። 20,000 ኮይን ማለት ምን ማለት $2 ማለት ነው። 10,000 ኮይን ይሰጣችኋል ማለት ነው። ያ ኮይን ይሆናል ማለት ነው። ወደ ቀጥታ ዊዝድሮ ማድረግ ትችላላችሁ 10 ስትሞሉ ማለት ነው። አንድ ሰው ልክ ስትጋብዙ ኢንቫይት ስታደርጉ $1 ይሰጣችኋል ማለት ነው። ሪል ነገር ነው። እንደምታዩት እኔ ሶስተኛ ሰው ጋብዣለሁ። ሶስተኛ ሰው ገና አፕሩቭ እየተደረገ ነው ማለት ነው። ፕሮሰሲንግ እያደረጉት ነው እና ይለቁልኛል ማለት ነው። እሱ ፌስ ተሻራ ሰጣ ማለት ነው። ያው አንድ ሰው ስትጋብዙ ሪፍራል ያው 10,000 ነው የምሰጠው። አሁን 10,000 20,000 ማለት ነው። ቅድም እንደምታዩት 20,000 ሆኖ ነበረ እና ዊዝድሮ ደግሞ መታረጉት $10 ማለት ነው። 10 ሰው ስትጋብዙ ቀጥታ ዊዝድሮ ማድረግ ትችላላችሁ። እንደምትመለከቱት ያው እኔ 2 ሰርቻለሁ ማለት ነው። $2 ሰርቻለሁ። እዚህ ጋር ያው 20% ላይ የተንቀሳቀስኩት ገና ያው ለእናንተ ለማሳየት በቅርቡ ነው የከፈትኩት እና እዚህ ጋር ስንት ሲሞላ ነው ማለት ነው 10 ሲሞላ 100 ሲል እዚህ ጋር ያው አማውንት እንዴት እንደምታስገቡ የባንክ አካውንታችሁ እንዴት እንደምታስገናኙ ነግራችኋለሁ ማለት ነው። አብዛኛው ሰው ዴሊ እስከ 400 እስከ 100 እየሰሩ ናቸው ዴሊ ማለት ነው። ዛሬ መንዝ ደግሞ ያው ወር ውስጥ የሰሩትና ይለያያል እና ያው ቀላል ነው ፕላትፎርም ማለት ነው። እንዴት እንደምትከፍቱ እንዴት እንደምትሰሩ አሰራሩን ሙሉ ስቴፕ አሳያችኋለሁ ማለት ነው። ተከታተሉኝ። ወደ አሰራሩ ሊንኩን ለማግኘት የቴሌግራም ቻናላችን ላይ እንመጣለን ማለት ነው። ዩቲዩብ ላይ ማስቀመጥ አንችልም አዲስ ስለሆነ ቻናሉ እዚህ ጋር መጣችሁ ፎቶ ኤዲተር ፎር ብላችሁ ታች ካረጋችሁ ቀጥታ ይመጣላችኋል ማለት ነው። ፎቶ ኤዲተር ፎር ካላችሁ እዚህ ጋር ነው የኔ ቻናል ነው። ከ700 ብር በላይ ተከታይ ያለው ሰብስክራይበር እሱን ተነካላችሁ። እዚህ ጋር የኦንላይን ወርክ እንደ ፎቶ ኤዲተር የሚላለ እሱን ተነካላችሁ። የኦንላይን ስራዎች እዚህ ጋር ብዙ አሉ እና ብዙ ያልተሰሩ ዌብሳይቶች አሉ መስራት ትችላላችሁ ማለት ነው። እዚህ ጋር ያው ለቅቄላችኋለሁ። እዚህ ጋር ያለውን መንካት ትችላላችሁ። ሊንኩን ተነካላችሁ ማለት ነው። ቀጥታ ያስገባችኋል። ሊንኩ ስትነኩት እዚህ ያለው ሊንክ ትጫኑታላችሁ ማለት ነው። እንዲህ ሲጫነው ወደ ብሮዘር ይወስዳችኋል ማለት ነው። ወደ ብሮዘር ሲወስድ እዚህ ጋር ዳውንሎድ የምትላለች እሷን ተነካላችሁ ማለት ነው። ዳውንሎድ ምልክቷን እዚህ ያለችዋን መንካት ነው የሚጠበቅባችሁ። ዳውንሎድ ብሎ ስትነኩ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። እኔ ስላወረድኩ ወደ አፕሊኬሽኑ መለሰኝ ማለት ነው። እና አፕሊኬሽኑ አልሰሩም ካላችሁ አንዳንዴ እንደዚህ ብሎ ሊያስቸግራችሁ ስለሚችል እዚህ ያ ቪፒኤን ማብራት ግዴታ ነው ማለት ነው። ይሄ ቪፒኤን ማብራት ግዴታ አለብን። ያው የምናወጣው ደግሞ ያው በዩኤስዲቲ ምናምን በዶላር ስለሆነ ወደ ባይናንስ ወደ ባይቢት ወደ ፈለጋችሁት ኤክስቼንጅ ማድረግ ትችላላችሁ ማለት ነው። በዚህ ሰዓት ሁሉም ሰው ናሽናል አይዲ ካለው በቀላሉ ባይናንስ ከፍቶ ያው እዛው መሸጥ ይችላል በኢትዮጵያ ብር። ዶላሩን ወደዛ ካስገባ በኋላ እዚህ ጋር ያው እንደዚህ ካላችሁ ምንድነው የሚለው እንትን አብሩ ያላችሁ ነው። ያው እዚህ ሀገር አልተፈቀደም ነው የሚለው እና ቪፒኤን ታበራላችሁ ማለት ነው። ቪፒኤን ማብራት አላችሁ። ቪፒኤን ትጠቀማላችሁ ማለት ነው። እዚህ ጋር እኔ አንድ ቪፒኤን ላሳያችሁ ማለት ነው። እኔ የምጠቀመው ይሄን ቪፒኤን ነው። ፍሪ ስለሆነ በጣም የሚገርም ቪፒኤን ነው። ተጠቀሙት። 30 ሜጋባይት ነው። እሱን ፕሌይ ስቶር አውርዳችሁ መጫን ትችላላችሁ። ከዛን ከጫናችሁ በኋላ ምን ታደርጋላችሁ? መጀመሪያ እዚህ ጋር ፕሌይ ስቶሩን ትነካላችሁ። ልክ ስትነኩ ጫን ስትሉት እዚህ ጋር ይመርጣላችሁ ነው። ጫን ብላችሁ ትይዛላችሁ። የጥያቄ ምልክት ትነካላችሁ እና ወደ ውስጥ ትገባላችሁ ማለት ነው። ምክንያቱም ያው ዳታውን ስቶሬጁን ማጽዳት አለብን ማለት ነው። ያው ካላጸደን ማስተካከል ስለማይችል እዚህ ጋር ክሊር ዳታ የምትሏን ትጫናላችሁ ማለት ነው። ሁለቱንም እንደዚህ ታጠፋላችሁ። ማጥፋት ነው። ከዛ ካጠፋችሁ በኋላ ምንድነው ወደ ቀጥታ ወደ አፑን ስትነኩት እንደገና ስትሞክሩት ይከፍትላችኋል ማለት ይሰራል። ምን ካላችሁ አፑ እንደምታዩት ይታያችኋል። እንነካዋለን። እንዲህ ነው የሚመጣው። እናንተ እኔ በጉግል ነው የሚገባው። ጉግል ካላችሁ ጉግል አካውንታችሁ መግባት ትችላላችሁ። በጉግል አካውንታችሁ ብዙ ሊኖር ይችላል እና ከነሱ ውስጥ አንዱን መርጣችሁ ማስገባት አለባችሁ ማለት ነው። ያው መጥቶልኛል። እኔ አንዱን መረጥኩ። ልክ ስመርጥ ያው ትንሽ ሎዲንግ እያደረገ ነውና ቀጥታ ወደ አፑ ነው የሚገባው ማለት ነው። እዚህ ጋር ወንድ ናችሁ ሴት ናችሁ ይላል። ካንትሪያችሁን በትክክል መረጡ። እኔ ያው በወንድ ስለምከፍት ወንድ ነኝ ብዬ ከፈትኩ ነው ማለት ነው። ልክ ስትከፍቱት አፑ ኢንተርፌስ ይመስላል። ኢንተርፌሱ ይሄን ነው። እዚህ ጋር ምንድነው ያው ጌም መጫወትን ማግኘት ትችላላችሁ። ልክ እንዲህ ሲያደርገው ያው በመጫወት ምናምን ማግኘት ትችላላችሁ። እዚህ ጋር በመደርደር ምናምን ያው ሰው በመጋበዝን ታገኛላችሁ ማለት ነው። እዚህ ጋር ያው እስከ $1 ማግኘት ትችላላችሁ። ከዛ በመቀጠል ደግሞ ይቀጥል ይሄዳል። ያው እስከ ጌም በተጫወታችሁ ቁጥር ማለት ነው። ቀጣይ ስቴፕ ምንድነው? እዚህ ጋር አለች
የድመት ምልክቷን እዚህ ጋር ልክ ትነካላችሁ ማለት ነው። ልክ ስትነኩ እዚህ ጋር ያመጣላችኋል። እኔ አዲስ ነው የከፈትኩት ለእናንተ ለማሳየት። ከዛ እዚህ ጋር ኢንቫይት ምትላለች። ኢንቫይት ምትሏን ትነካላችሁ። አሁን ወንድ ከሆናችሁ ኢንቫይት ነው ማድረግ ያለባችሁ ማለት ነው። ሴት ከሆናችሁ ደግሞ ያው ታክስ መስራት ትችላላችሁ ማለት ነው። እዚህ ጋር ያው ለወንድ አንድ ሰው ቬሪፋይ ፊቱን አሻራ ብቻ ስለሰጠ 10,000 እንትን ይሰጣቸዋል ማለት ነው። 10 ሲሆን ያው $1 ማለት ነው። 10 ሰው ስትጋብዙ ምንድነው $10 ይሆናል። $10 ዊዝድሮ ማድረግ ትችላላችሁ ቀጥታ ማለት ነው። እቺን አፕ እንትኗን ኮፒ ሊንክ አርክታችሁ መላክ ነው የሚጠበቅባችሁ ማለት ነው። እዚህ ጋር ልክ ይወጣለች። ያው በየደቂቃው በአንድ ደቂቃ ውስጥ 10,000 እያገኙ ናቸው ሁሉም ሰው እየጋበዙ ማለት ነው። አሁንም እየሰሩ ነው ብዙ ሰዎች። እቺን ኮፒ አርክታችሁ መላክ ነው የሚጠበቅባችሁ። ቀጣይ ደግሞ ምንድነው መቀጠል እዚህ ጋር ፕሮፋይል የምትላለች ማይ ፕሮፋይል የምትሏን ታንተናካላችሁ ማለት ነው። ስትነኩ እዚህ ጋር ዋናው ነገር ያው አሻራ መስጠት አለባችሁ። እኔ እዚህ ጋር አሻራ አልሰጥህም እያለኝ ነው። እንዲናካለንና አሻራ እንሰጣለን ማለት ነው። ምንም ያስቸግር ነገር የለም። ያው እዚህ ጋር አሻንጉሊቷን የምትለዋን መከተል ነው ማለት ነው። ልክ የኔን አሁን ቬሪፋይ አድርጎ ጨርሶልኛል ማለት ነው። እዚህ ጋር ያው ከመጣች እጄ ክብ ምልክቷ ቬሪፋይ ሆናላችኋል ማለት ነው። እዚህ ጋር ማለት ትችላላችሁ ማለት ቬሪፋይ ሆናችኋል። ሌላ ደግሞ ምንም ያሳስብ ነገር የለም። እንትን ማድረግ ነው ያው ሰው በመጋባዝ ነው የምታገኙት ማለት ነው። ዊዝድሮ ሴታፑን በቀጣይ ቪዲዮ የምሰራላችሁ ይሆናል። ጋይስ እንዳመልጣችሁ ስሩ። ይሄኛው ቪዲዮ ደግሞ ካርድ ውስጥ ያለውም አሪፍ ቪዲዮዎች አስቀምጥላችኋለሁ። እነሱንም ገብታችሁ ማየት እንዳትረሱ።